በህይወታችሁ እግዚአብሔር ትልቅ ነገር እንዲያደርግላችሁ የምትፈልጉ ከሆነ ምን በእናንተ በኩል ማድረግ እንዳለበት ጻፉት። የዛሬ 12 ዓመት 14 ዓመት ዛሬ ማገለግልባቸው ስቴዲየሞች ትላልቅ ክሩሴዶች ይሄው ባለቤት ይሄው ምስክር ነች። መኝታ ክፍል ያለ፣ የጸሎት ክፍል ያለ፣ ሞባይል ላይ ያለ፣ ማነበው መጽሐፍ ላይ ያለ። የዛሬ 12 ዓመት ቤተክርስቲያን ሲጀምር ደግሞ ትላልቅ የሚባሉ የእግዚአብሔር ሰዎች ፎቶ ቸርቻችን ውስጥ አለ። መሆን የምፈልገውን በትክክል አስቀምጫለሁ። ለዚህን ያህል ሚሊየን ሰው ወንጌል አደርሳለሁ የሚል አለ። አሁን ጌታ ኢየሱስ ቢመጣና አንዳንድ ሰዎችን ምን አደርግልሽ ተወጃለሽ ቢል አብዛኛው ሰው ጊዜ ሰጠኝ ጸልዬበት ነግርሃለሁ ነው የሚለው። ወዴት እየሄደ እንዳለ በህይወቶቹ ላይ አቅጣጫ ያለው ሰው እግዚአብሔር የተናገረውን አርቲኩሌት አድርጎ በእያንዳንዱ ነገር ጽፎ ያስቀመጠ ሰው በብዛት የለም።